ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን ቆያችሁ። በዛሬው ቪዲዮአችን ከዚህ ቀደም እንደተናገርነው ከግብርና ጋር የተያዙ ነገሮችን ብቻ ሳይሆን ከፕሮጀክት አስተዳደር እና ስለ ፕሮጀክትም አንዳንድ መረጃዎችን እንደምናካፍላችሁ ቃል ገብተናል። ስለዚህ በዛሬው ቪዲዮ ውስጥ የምንመለከተው ፕሮጀክትን ከግብርና ጋር በማያያዝ አንዳንድ ሀሳቦችን አጋራችኋለሁ። እንደሚታወቀው ሀገራችን አብዛኛው ኢኮኖሚ በግብርና ላይ የተመሰረተ እንደመሆኑ መጠን ምንም እንኳ ኢኮኖሚ በግብርና ላይ መሰረትም የግብርና ልማታችን እጅግ ኋላ ቀርና እያደገ አይደለ። ዘመናዊ አስተራረስ ዘዴን፣ ዘመናዊ እርባታ ዘዴን፣ ዘመናዊ የሆኑ ግብአቶችን የመጠቀም ልምዱ በጣም ደካማ ነው። በዚህም በአብዛኛው ለውጥ የማያመጣ ከአመት ወደ አመት ተመሳሳይ የሆነ የግብርና ስርዓትን በመከተል ስራዎችን እንደሚሰራ በግልጽ የሚታወቅ ነው ማለት ነው። ዛሬ የምናየው የፕሮጀክት ማኔጅመንት ወይም ፕሮጀክትን ወይም ቢዝነስ ፕላንን ከግብርና ጋር በማያያዝ በግብርና ላይ የሚሰማሩ አካላት በአነስተኛ ደረጃ ግብርና ይሁን በባለሀብት ደረጃ የሚሰማሩ የግብርና ቢዝነስን እያራመዱ ያሉ ወይም እያከናወኑ ያሉ ግለሰቦች ምን መከተል እንዳለባቸው አንዳንድ ነጥቦች መጠቁማቸው ማለት ነው። ቀደም ብዬ እንደነገርኳችሁ ግብርና እንደ ማንኛውም ቢዝነስ በእቅድ ከተመራ፣ በፕላን ከተመራ፣ በፕሮጀክት ቢዝነስ ማኔጅመንት ወይም በፕሮጀክት ኮንሰፕት የሚመራ ከሆነ ውጤታማ የመሆን እድሉ እጅግ ከፍተኛ እንደሆነ ይታወቃል። የሀገራችንም በተለይ በግብርና ላይ የሚሰማሩ አካላት በአብዛኛው ይህንን የፕሮጀክት ማኔጅመንት ስርዓትን ወይም ደግሞ በእቅድ የመመራትን ነገር ወደ ጎን የሚተዉት በስራቸውም መጨረሻ ላይ ዋጋ የሚያስከፍላቸው ውጤታማነታቸውም ላይ እንደዚሁ ተጽዕኖ የሚያሳድር መሆኑ ብዙ ግንዛቤ የላቸውም። ያንን ለመፍታት ዛሬ በግብርና ላይ የሚሰማራ ማንኛውም ሰው ወይም ባለሀብት ሊሆን ይችላል፣ በአነስተኛ ጥቃቅን ደረጃ የተሰማራ ሊሆን ይችላል። ማንኛውም ግብርናን መሰረት ያደረገ ቢዝነስን ወይም ስራን ሰርቶ ውጤታማ መሆን የሚፈልግ ሰው በትንሹ ሊያከናውናቸው የሚገቡ መሰረታዊ ነገሮችን አካፍላችኋለሁ። በፕሮጀክት ኮንሰፕት ግብርና ይመራ ስንል ምን ማለታችን ነው? በእቅድ ይመራ ማለት ነው። የግብርናው ስራ ከመጀመሪያው ከመነሻው ጀምሮ እቅድ ተነድፎለት በአግባቡ በፕሮጀክት ሀሳብ የተመራ የእቅድ ዝግጅትን ተከትሎ መዘጋጀት ይኖርበታል ማለት ነው። ይህን ለማድረግ ኮምፖነንቶቹ ምንድን ናቸው? በእቅድ ይመራ ስንል እቅዱ ምን ምን ነገሮችን ማካተት ይኖርበታል? ያንን ዛሬ በዝርዝር ማሳያችሁ ይሆናል ማለት ነው። የመጀመሪያው ከላይ እንደምትመለከቱ ስራው ምን አይነት ነው? ቢዝነስ ታይፑ ምንድን ነው? የስራው አይነት ምንድን ነው የሚለውን የመጀመሪያው ይዛል ማለት ነው። ያ ማለት ነው የዶሮ እርባታ ሊሆን ይችላል፣ አትክልት ማምረት ሊሆን ይችላል፣ የከብት እርባታ ሊሆን ይችላል፣ ወይም ደግሞ የፍየል የበግ በተለያየ መንገድ ልንገልጸው እንችላለን። ያ የስራው አይነት የምንገልጽበት ነው ማለት ነው። ያ ቢዝነስ ታይፕ ወይም ደግሞ የቢዝነሱ ስም ወይም የስራው አይነት ልንለው እንችላለን። የመጀመሪያው እሱ ነው። ሁለተኛው በዚህ ስራ ውስጥ ስራውን የሚመለከት አጠቃላይ መግለጫ የምንዘረዝርበት የፕሮጀክቱ ኮምፖነንት የሚሆነው ሁለተኛው ክፍል የስራው አይነት የምንገልጽበት ኢንትሮዳክሽን እንላለን በእንግሊዝኛ። አጠቃላይ ስራው ምን ነገሮች እንደያዘ እናብራራበት ነው ማለት ነው። ይሄ ስራው በተወሰነ ደረጃ የምንሰራው ከሆነ ለምሳሌ አንድ ክልልን መሰረት አድርገን ወይ አንድ ዞን መሰረት አድርገን ሀገር አቀፉን መሰረት አድርገን የምንሰራ ከሆነ ያንን አካባቢ በሚዳስስ መልኩ ስራው ምን አይነት ምን ይመስላል፣ በሀገር አቀፍ ደረጃ ምን ይመስላል፣ በምንሰራበት አካባቢ ምን ይመስላል፣ በምንሰራበት ወረዳ ወይም ዞን አካባቢ ይሄ ስራ እንዴት ነው እየተሰራ ያለው፣ ምን ነገሮች አሉት የሚለውን አጠቃላይ ማብራሪያ የሚሰጥበት ነው ማለት ነው። በሶስተኛ ደረጃ የምንመለከተው ወይም ደግሞ የሶስተኛው
የፕሮጀክት እቅዳችን ክፍል የሚሆነው የስራው አጠቃላይ መግለጫ ወይም ደግሞ ቢዝነስ ዲስክሪፕሽን የምንለው። ይህ ምን ይዛል ካላችሁ፣ አንደኛው የድርጅቱ ስም፣ ድርጅቱ ማን ነው፣ ባለቤቱ ማን ነው፣ የድርጅቱ አድራሻ የት ነው። ለምሳሌ አድራሻ ስንል ያ ቢዝነስ የሚሰራበት ወይም ያ ስራ የሚከናወንበት አካባቢ ማለታችን ነው። ክልሉ፣ ዞኑ፣ ወረዳው፣ ቀበሌው፣ እነዚህ በሙሉ አጠቃላይ የያዘ ኢቭን ቢሮ ካለው የቢሮንም የቤት ቁጥር የሚያጠቃልል ነው። ስልክ ቁጥር፣ ኢሜል ካለ ኢሜል፣ ሌሎች ዌብሳይትም ያለው ከሆነ ዌብሳይቱን በሙሉ የምንዘረዝርበት የድርጅቱ መሰረታዊ መረጃ የሚይዘው ክፍል ይሆናል። ሌላ ይሄ ስራ በንግድ ስራ እየተመዘገበ ከሆነ ያንን ድርጅት የመዘገበው አካል፣ ለምሳሌ አዲስ አበባ ላይ የሚሰራ ከሆነ አዲስ አበባ በዚህ ክፍለ ከተማ በዚህ በንግድ ቢሮ ምናምን ተመዝግቧል። ክልል ላይ ለምሳሌ ከሆነ ማዕከላዊ ክልል የንግድና ኢንዱስትሪ ቢሮ የመዘገበው፣ በዞን ደረጃ የተመዘገበው ከሆነ የተመዘገበበትን ዞን የንግድ እና የኢንዱስትሪ ዲፓርትመንቱን ስም ያስቀምጣል ማለት ነው። ሌላኛው የተመዘገበበት የመዝገብ ቁጥሩ እዛ ላይ ይታያል። የቫት ተመዝጋቢ ከሆነ የቫት ቁጥሩን ያመለክታል። ንግድ ፍቃዱን እንደዚሁ የንግድ ፍቃድ ቁጥሩን እዚሁ ጋር የመሰረታዊ የድርጅቱ መረጃዎች መግለጫ ላይ ተካተው ይቀርባሉ ማለት ነው። ሌላው በዋናነትም በፕሮጀክት እቅዱ ላይ መካተት ያለበት አንደኛው የገበያ ጥናት፣ ስለምንሰራው ስራ በቂ የሆነ የገበያ ጥናት ማድረግ ይኖርብናል ማለት ነው። የገበያ ጥናት ስንል ስራው በሚሰራበት አካባቢ እኔ የማመርተው ምርት ወይም ደግሞ ያ ተቋም ያ ግብርና ምርት ላይ የተሰማራ አካል የሚያመርተው ምርት በአካባቢው ያለው ተፈላጊነት ምን ይመስላል፣ ከዛ አልፎ ፖቴንሻል አለው ወደ ሌላ ቦታ ተሻግሮ ሊሸጥ የሚችል ምርት ነው ወይ ያመረትኩ ያለሁት፣ ገበያ አለ ወይ፣ ከዛ ባለፈ እኔ ከምሰራበት ባሻገር ያለ ገበያ አለ የሚለው በደንብ የሚተነተንበት ነው ማለት ነው። ሌላው የተወዳዳሪዎች ሁኔታም እዚሁ የገበያ ጥናት ስር ትንተና የሚሰጥበታል። እዛ ውስጥ ምንድን ነው የምናየው? ተወዳዳሪዎቹ እነማን ናቸው? የዚህ ስራ ተወዳዳሪዎች እዚህ አካባቢ በሚሰራበት አካባቢ ላይ ያሉ ተወዳዳሪዎች እነማን ናቸው? የእነሱ ጠንካራ ጎን ምንድን ነው? እኔ ከነሱ የምሻልበት ነገር ምንድን ነው የሚለውን ለይተን የምናስቀምጥበት ነው ማለት ነው። ሌላው ከዛ አካባቢ ባሻገር ገበያ የማግኘት አቅሙ ምን ይመስላል? የኔ ፕሮዳክት ወይም የኔ ምርት እዚህ አካባቢ ከምሸጠው ባሻገር ሌላ ቦታ ገበያ የማግኘት አቅሙ ምን ያህል ነው? ምን አይነት ደንበኞች ወይም ደግሞ ምርቴን ወደ ሌላ አካባቢ ወስጄ ብሸጠው ምን ያህል ውጤታማ ሆናለሁ የሚለውን የምናይበት ነው ማለት ነው። ሌላ የደንበኞቻችንን ፍላጎትና የደንበኞቻችን ሁኔታ የምናጠናበት ወይም የምንለይበት ይሄ የገበያ ጥናት ክፍል ብለን እንወስደዋለን። ይሄ መሰረታዊ ነው። በቢዝነስ ወይም በግብርና ቢዝነስ ላይ የሚሰማሩ ሰዎች እነዚህ ነገሮች ሳያጠኑ የሚያመርቱትን ምርት የት እንደሚሸጡ፣ ለማን እንደሚሸጡ፣ ምን ያህል የገበያ ፍላጎት እንዳለው ሳያውቁ ወደ ስራ የሚገቡ ከሆነ ለኪሳራ ይዳረጋሉ። ለምሳሌ አንድ በወተት እርባታ ላይ የተሰማራ አንድ ገበሬ ወይም ባለሀብት ወተቱን አቀነባብሮ የሚሸጠው ከሆነ የት ነው የሚሸጠው? ወይም ደግሞ ጥሬ ወተቱን የሚሸጥ ከሆነ እዛ አካባቢ ምን ያህል ገበያ አለ፣ ማማን ናቸው ይህንን ወተት ገዝተው ተጠቃሚ ሊሆኑ የሚችሉት የሚለውን በደንብ በገበያ ጥናቱ ላይ መተንተን ይኖርበታል ማለት ነው። ይሄ ዋነኛው በፕሮጀክት እቅዳችን ውስጥ የምናስቀምጠው ነገር ነው። ሌላው ከዚህ ጋር አያይዘን ከገበያ ጥናት ጋር በተያያዘ የምንመለከተው የእኛ ጠንካራ ጎናችን ምንድን ነው? ከሌሎች አንጻር እኛ የተሻለ ጥንካሬ ያለን ምንድን ነው? ለምሳሌ እዚህ ስራ ላይ የሚሰማራው ሰው በደንብ የሰለጠነ ባለሙያ ከሆነ ያ ሙያው እንደ አንድ ጠንካራ ጎን ሊወስድ ይችላል። በራሱ ካፒታል የሚንቀሳቀስ ከሆነ ያ ራሱ አንዱ ራሱን የቻለ ጥንካሬ ሊሆን ይችላል። ሌላው ደካማ ጎኖቹ ምንድን ናቸው? እኔ በዚህ ሙያ ውስጥ ወይም ደግሞ በዚህ የግብርና ስራ ውስጥ ሲሰማራ ምን ድክመቶች አሉብኝ የሚለውን ራሱ ይተነትናል ማለት ነው። ሌላ ምን አጋጣሚዎች አሉ፣ ምን መልካም ምቹ ሁኔታዎች፣ ምን መልካም አጋጣሚዎች አሉ የሚለውንም
በዚህ በገበያ ጥናታችን ስር የምንተነትነው ነው። ለምሳሌ መንግስት ለዚህ ስራ የሰጠው ትኩረት ምን ያህል ነው፣ ከዛስ እኔስ ምን ተጠቃሚ ሊሆን ይችላል የሚሉትን ነገሮች በደንብ ማየት ያስፈልጋል ማለት ነው። ሌላ ምን አደጋዎችስ አሉት፣ ይሄ ቢዝነስ ምን አይነት አደጋዎች አሉት የሚለውንም በዚሁ የገበያ ጥናታችን ስር የምንተነትነው ይሆናል ማለት ነው። ሌላው የዚህ የፕሮጀክት እቅዳችን አካል የሚሆነው የገበያ እቅዳችን ነው። ቅድም የገበያውን ትንተና አይተናል። እነዚህን ከላይ የዘረዘርናቸውን ጥናታችን መሰረት አድርገን ያየናቸውን ውጤቶች ወይም ያገኘናቸውን ነገሮች ተመርኩዘን ምን እናዘጋጃለን? የገበያ እቅድ እናዘጋጃለን። በዚህ የገበያ እቅዳችን ውስጥ የዋጋ ትንተና፣ እኛ የምናቀርበው ምርት ለገበያ በምናቀርብበት ጊዜ በምን ያህል ብር ነው የሚሸጠው፣ በዚህ ሬንጅ ውስጥ በዚህ ያህል ብሸጠው ያዋጣኛል ምንውን ምን ተነትንበት ነው ማለት ነው። እሱ ብቻ አይደለም፣ ያመረትነው ምርት ለገበያ የምናቀርብበት ሁኔታ ምንድን ነው የሚለውን እንመለከታለን። አንዱ ምርታችንን እንዴት ነው የምናስተዋወቀው? እንደሚታወቀው ዛሬ ሶሻል ሚዲያ አንዱ የገበያ ማስተዋወቂያ መንገድ ነው። በቲክቶክ ነው፣ በሶሻል ሚዲያ በፌስቡክ ነው፣ በሌሎች ሬዲዮ ነው፣ ወይስ በቀጥታ ራሳችን ምርታችንን ይዘን ለተጠቃሚው ራሳችን እየዞርን ነው የምናስተዋወቀው? ይህንን በደንብ የምንተነትንበት ነው ማለት ነው። ሌላኛው ከገበያ እቅድ ጋር በተያያዘ ሌላ የምናየው ምንድነው? የሽያጭ እቅዳችን ነው። በአንድ ወር ውስጥ ምን ያህል ነው የምሸጠው፣ በሳምንት ውስጥ፣ በወር ውስጥ፣ በቀን ውስጥ እያልን በአመት ውስጥ፣ በሁለት ዓመት ውስጥ ምንሸጠው አምርተን ልንሸጠው የምንችለውን ምርት መተንተን ይኖርብናል ማለት ነው። እቅዳችን ውስጥ በግልጽ ማስቀመጥ ያስፈልጋል። እነዚህን ነገሮች ለይተን ካላስቀመጥን መዳረሻችንን ስለማንረዳ የምንሰራው ስራ ወደ ውድቀት ሊዳርገን ይችላል ማለት ነው። ሌላው እዚሁ በእቅዳችን ውስጥ የምናካትተው የድርጅቱን አስተዳደራዊና ድርጅታዊ መዋቅሩን የምንተነትንበት ነው ማለት ነው። ይህ ድርጅት እንዴት ነው የሚመራው? የተቋቋመው በግለሰብ ደረጃ ከሆነ ግለሰቡ ይህን የሚመራው በምን መልኩ ነው የሚለው የምናይበት ነው። ስንት ሰራተኞች አሉት? ምን ያህል ሰራተኞች በሚቀጥሉት 2-3 ዓመታት ውስጥ ይኖሩታል? አሁንስ ያለው ሰራተኛ ምን ያህል ነው? እነዚህ ሰራተኞች ያላቸው የሙያ ብቃት ምን ይመስላል የሚለውን የምንመለከትበት ነው። ለምሳሌ አንድ በከብት ማደለብ ስራ ላይ የተሰማራን ግለሰብ ብንወስድ እዛ ውስጥ ጥበቃ ይኖረዋል፣ ከብቶችን የሚመግብ ይኖረዋል፣ ጽዳት ሰራተኛ ሊኖረው ይችላል፣ ሌሎችም ሰራተኞች ሊኖሩት ይችላሉ። ከዛ ባሻገር የጤና እንክብካቤ የሚያደርግ ባለሙያ ያስፈልገዋል። ለምሳሌ ይሄ የጤና እንክብካቤ ባለሙያ በድርጅት ውስጥ ተቀጥሮ የሚሰራ ሊሆን ይችላል፣ ከፍ ያለ ቢዝነስ ከሆነ ራን የሚደረገው፣ ወይም ደግሞ ፓርታይም የሚሰራ ሰው ሊሆን ይችላል። እነዚህ ነገሮች በሙሉ በድርጅቱ አስተዳደራዊ መዋቅርና አደረጃጀት ላይ በደንብ በግልጽ መቀመጥ አለባቸው። ይህንን ሙያ ከየት ነው የማገኘው፣ ይህንን አገልግሎት ማን ነው የሚሰጠኝ የሚለውን ቀድመን በእቅዳችን ውስጥ ማካተት ያስፈልገናል ማለት ነው። ሌላው የመጨረሻው እና ዋነኛው የገቢና ወጪ እቅድ ነው። የገቢና ወጪ እቅዳችን ውስጥ ምን ነገሮችን እናያለን የሚለውን ስንመለከት የድርጅቱ መነሻ ካፒታል መጠንና ምንጩ፣ ድርጅቱ ያ የምንሰራው ቢዝነስ ወይም ያ የእርሻ ስራ የምንበለው የምንሰራው ስራ መነሻ ካፒታሉ ከራሱ ከግለሰቡ የሚገኝ ነው። ከግለሰቡ ብቻ የማይገኝ ከሆነ ከሌሎች አማራጮች የሚገኝ ከሆነ ከየት ነው አማራጭ የምናገኘው? እነዚህም በዝርዝር ማስቀመጥ ይኖርብናል ማለት ነው። በአንድ ዓመት ውስጥ የምናገኘውን፣ በሁለት ዓመት ውስጥ የምናገኘውን እየቀጠልን በዛ ኢንቨስት የምናደርጋቸው የካፒታል መጠን በደንብ በግልጽ ማስቀመጥ ያስፈልጋል ማለት ነው። ሌላው የወጪ ዝርዝራችንን በደንብ መተንተን ያስፈልጋል። ለእያንዳንዱ ለምንገዛው ዕቃ፣ ለእያንዳንዱ ለምናወጣው ወጪ፣ ለሰራተኛ ይሁን ለጥሬ ዕቃ ይሁን ለእያንዳንዱ የምናወጣቸው ወጪዎች በዝርዝር ተንትነን ማስቀመጥ ይኖርብናል ማለት ነው። ከዛ ተነስተን ምን እንተነትናለን? የገቢ ግምታችንም እዚሁ ውስጥ የገቢና ወጪ እቅዳችን ላይ እናመለክታለን። ይሄንን ሁሉ ስራ ሰርተን ገቢ የምናገኘው ምን ያህል ነው የሚለው የምንሸጠውን ዕቃ የዋጋ ተመን አስቀምጠን ካለው ከነባራዊ ሁኔታ ጋር የተገናዘበ የገበያ
መረጃ በመያዝ ምን ያህል ገቢ እናገኛለን፣ ከምንሸጠው እቃ ወይም ከምንሸጠው ፕሮዳክት ወይም ከምንሸጠው ምርት የምናገኘውን የገቢ ግምት በአግባቡ ተንትነን የምናስቀምጥበት ይሆናል ማለት ነው። በሁለቱ መካከል ያለው የገቢና ወጪ ትንተናችንን ከሰራን በኋላ ምን እናያለን? ትርፍና ኪሳራችንን ገና ስራ ከመጀመራችን በፊት እቅዳችን ላይ የማወቅ እድል ይኖረናል ማለት ነው። ይህ ማለት ይሄ ፕሮጀክት የተተነተነው ነገር በሙሉ ወደ መሬት በሚወርድበት ጊዜ ያንኑ ያመጣል ማለት አይደለም። ነገር ግን ይሄንን የፕሮጀክቱ ወይም ደግሞ የስራችንን እቅድ ከመጀመሪያ እስከ መጨረሻ ተንትነን ማስቀመጣችን እያንዳንዱ ቦታ ላይ ያስቀመጥነውን ነገር እየፈተሽን እያስተካከልን እንድንሄድ ይረዳናል። ሁለተኛ የምንሰራው ስራ ከነባራዊ ሁኔታ ጋር የተገናዘበ እቅድ አውጥተን ከሆነ ትርፋማ መሆን አለመሆናችንን ገና ስራውን ሳንጀምር የማወቅ እድል ይሰጠናል ማለት ነው። ስለዚህ መጀመሪያውኑ በስራው ላይ ለመሰማራት መቻል አለመቻላችን መሰማራት እንዳለብንና እንደሌለብን በግልጽ እንድናውቅ ይረዳናል። ያንን የትርፍና ኪሳራ ትንታኔያችንን ተመልክተን ወደ ስራ መግባት አለመግባታችንን እንወስናለን ማለት ነው። በመጨረሻም የአደጋ መከላከል እቅድ እዚሁ እቅዳችን አካል እናደርጋለን። ለምሳሌ አንዳንድ ሪስኮች ሊያጋጥሙ ይችላሉ። ግብርና ነው እና ግብርና ላይ ሊከሰቱ የሚችሉ ነገሮች ሊገጥሙን ይችላሉ እና ቀድመን ነገሮችን ምን ሊገጥሙን እንደሚችሉ እና በምን መልኩ መከላከል እንደምንችል እነዛን በእቅዳችን ውስጥ ተንትነን እናስቀምጣለን። በዚህ መልኩ የሚመራ ማንኛውም የግብርና ስራ ውጤታማነቱ ገና ከመጀመሩ በፊት የሚታወቅ ስለሆነ ማንኛውም ግብርና ነክ የሆኑ ስራዎች ላይ የምትሰማሩ ባለሀብቶችም ይሁን አነስተኛና ጥቃቅን ላይ የተሰማራችሁ ነጋዴዎች ትርፋማ መሆን የምትፈልጉ ከሆነ መጀመሪያ መስራት የሚጠበቅባችሁ የስራችሁን እቅድ በደንብ ተንትናችሁ በአግባቡ ዶክመንት ማድረግ ወይም ደግሞ በጽሁፍ ማስቀመጥን መለማመድ ይኖርብናል ማለት ነው። ይህንን ካደረግን ስራችንን የመቃናት እድሉ ወይም የተሻለ ውጤት የማምጣት እድሉ እጅግ ከፍተኛ ነው የሚሆነው። በዚህ ቪዲዮ ስለ ፕሮጀክት ወይም ደግሞ ስለ ግብርና ስራዎች እቅድ ምን መያዝ እንዳለበት በተወሰነ ደረጃ የተመለከታችሁ እንደሆነ ተስፋ አደርጋለሁ። በዚህም ይህንን መሰረት አድርጋችሁ ስራችሁን በዚህ ፕላን መሰረት መስራት ከቻላችሁ በተወሰነ ደረጃ ራሳችሁን ወይም ቢዝነሳችሁን የማሻሻል እድላችሁ ከፍተኛ እንደሚሆን ገምታለሁ። ስለተከታተላችሁ አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ሰዎች ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ በማድረግ የጉዟችን አካል እንድትሆኑ አሳስባለሁ። ከዚህ ጋር የተያያዘ ተጨማሪ መረጃዎች ወይም ተጨማሪ ድጋፎች የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። እኔው ራሴ ለእያንዳንዱ ጥያቄያችሁ ለእያንዳንዱ ሀሳባችሁ ምላሽ የምሰጥ ይሆናል። መልካም ጊዜ። ሰላም ነው።